ሰላም ውድ የሀገር ልጆች ሰላማችሁ ይብዛ። እንደምን አላችሁ? እንኳን ወደ ዛሬው የሥራ ዜና በደህና መጡ። ከኢትዮጵያ ወደ ዱባይ እድል የሚፈልጉ ከሆነ ዛሬ የምናቀርበው መረጃ ሕይወቶን ሊቀይር ይችላል። ባከው ቪዲዮውን እስከ መጨረሻ ይከታተሉን፣ አስፈላጊውን መረጃ ይውሰዱ። በዱባይ ደሞዝን ጨምሮ አዲስ ሥራ ለኢትዮጵያን ድንቅ ዕድል በ2026 አሁን ይመዝገቡና ሕይወቶን ይቀይሩ። በዱባይ ያሉ ትልቅ ኩባንያዎች አዲስ የቅጥር ፕሮግራም ጀምረዋል። የደሞዝ ጭማሪ፣ ነፃ መሮኒያ፣ ነፃ ትራንስፖርት፣ ሙሉ ሕክምና እና ኢንሹራንስ፣ የዓመት ትኬት ጥቅሞች በሙሉ ተካተዋል። ልምድ ያላቸውም ሆነ ልምድ የሌላቸው ሰዎች በሴኩሪቲ፣ በሱፐርማርኬት፣ በሆቴል፣ በስቶር ኪፐር፣ በድራይቨር፣ በክሊነር ስራዎች መመዝገብ ይችላሉ። ደሞዝም ከ2500 እስከ 5500 ድራም እንደ ቦታውና ልምዱ ይለያያል እና ተጨማሪ ኦቨርታይም ክፍያ አለ። ይዛ በሕጋዊ መንገድ ያዘጋጁ። ኮንትራት ግልጽ ነው እና የሰራተኞች መብትም የተጠበቀ ነው። እድሉ የተገደበ ስለሆነ ዛሬ መመዝገብ ይመከራል። ይህ እድል ለእርስዎ ብቻ ሳይሆን ለቤተሰቡ የፋይናንስ እድገት መንገድ ነው። በዱባይ የሥራ ገበያ በፍጥነት እየተስፋፋ ነው እና አዳዲስ ፕሮጀክቶች ብዙ የሥራ ፍላጎቶች እያመጡ ነው። እርስዎም ከዚህ ድንቅ ዕድል ተጠቃሚ ሆኑ። ሰነዶችን ያዘጋጁ። እድሉን እንዳይዘገዩና ወደ ከፍተኛ ደሞዝ እና የተሻለ ሕይወት ይጓዙ። ውድ ተከታዮቻችን ይህን አስፈላጊ መረጃ ከወደዱ ላይክ ያድርጉ፣ ለሌሎች አጋሩና ቻናሉን ይከታተሉ። እንደዚህ ያሉ የሥራ ዜናዎች እንዳያመልጦ። እኔ ሁልጊዜ እውነተኛና ትኩስ መረጃ አመጣለሁ። እስከሚቀጥለው ዜና ድረስ ሰላም ሁኑ። ስኬትና ዕድል ከእናንተ ጋር ይሁን።